የኢየሱስ ደም ምንድነው የሚያደርገው? ሃምብል ያላንተ አልችልም እንድትል ነው የሚያደርገው። ከኢየሱስ ደም ዞር ስትል ፕራይድ ነው የሚይዝ። እችላለሁ፣ አያቅተኝም፣ እሞክረዋለሁ። ሰይጣን ደግሞ ያመቻቻል። አዎ ይላል፣ አንተ ትችላለህ ያለሱ ይላል፣ ወደ ዳር ያወጣዋል። ከዛ ሰውየውን ፈልገንም አናገኘው። አየህ፣ እስከ መጨረሻ ድላችሁ እንዲጸና መቼም አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ፣ የኢየሱስ ደም የፈሰሰው ክሮስ ላይ ከዛ አካባቢ አይናችሁ እንዳይነሳ። ክብር ለኢየሱስ ይሁን። ስለዚህ የክርስቶስ ደም ድላችን ነው። ድልህን አጽንቶ በሕይወት ላይ የሚያኖረው የኢየሱስ ደም ነው። አትገናኙ፣ የተለያየነን። አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ስንዴና እንክርዳድ የሚለዩ በማንነት ወዳጆቼ፣ እንጨክን ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። ዓለም መቼም ሕይወት ሰታታቅ ሕይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ሕይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል፣ ዘላለማዊ ሐዘን ነው ያለው ዓለም ላይ። እውነተኛ ንጹሕ የሆነ ጄኒዩን የሆነ እረፍትም ሰላምም ሕይወትም ያለው እግዚአብሔር ጋር ብቻ። ዓለም ሄደ ከተባለ ሰው እኮ ሲመጣ ምን አይነት ሕይወት ነው ዓለም ያለው? ኢየሱስን የመሰለ የትም አናገኝ። ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ ላይ መሞት ቢገለን ያዋጣናል። መኖር የማይገባንን የሰጠን ስሙ ለዘላለም የተመሰገነ ይሁን። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው፣ ጠሪ አንድ ነው። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው፣ ብርሃን ሕይወቱ ነው። ፀሐይ ራሱ የምታበራው ተበድራው ነው። አየህ፣ አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን እንዴታ! በነፃ ምናልባት በዚህ ወንጌል ብርሃን ውስጥ አይደለሁም የምትሉ ወንድሞች ሁላችን ከእግዚአብሔር የተቀበልነን፣ እናንተንም እንጋብዛችኋለን ወደዚህ ሊብራራ ወደማይችል ሕይወት እግዚአብሔር ወደ ከበረበት ልጁ ኢየሱስ ክርስቶስ ወደ ነገሰበት በመንፈስ ቅዱስ አማካይነት ብዙ አማኞች ወደሚፈልሱበት ወደዚህ መንግሥት እንጋብዛችኋለን። ሰው እግዚአብሔርን ከፈለገ ያለ ገደብ እንዲያገኘው ጌታ ኢየሱስ ክርስቶስ በእኛ መካከል አደረ። ሊሚት የለውም። ባይዘዌ ተወለደ ማለት ይሄ የእግዚአብሔር ጸጋ ተገለጠ፣ ሰዎችን የሚያድን ጸጋ። የእግዚአብሔር እውነት ተገለጠ፣ ሰዎችን መውደዱን አሳየ። በዚህ አላበቃም። ምን? ኢየሱስ በመስቀል ላይ ሞተ፣ ተቀበረ፣ ተዘጋበት። በሦስተኛው ቀን ከሞት ተነሳ፣ ክብሩን ድጋሚ ገለጠ። የእግዚአብሔር ክብር በሙላት ሞትን ድል አድርጎ ታየ። ኢየሱስ ተወለደ ስንል ይሄ ሁሉ ነው። ኢየሱስ ስለኛ ተወልዷል። ኢየሱስ የሞተ ቀን፣ ደሙ የፈሰሰ ቀን፣ እርቃኑን ነው ሰቀሉት የሚለው መጽሐፍ። አልበቃ ብሏቸው ኦር ይዘው መጥተው ጎኑን ደምና ውሃ ከውስጥ ወጣ። ሰውነቱ ላይ ያለ ደም በሙሉ ፈሶ አለቀ አይደል? ተጠማው ያለ እኮ ፈሳሽ አለቀ ከሰውነቱ። ጌታ ኢየሱስ ክርስቶስ ምንም አይነት ኃይል አልተጠቀመም። ለመውረድ ጥረት አላረገም። አዲሱ ኪዳን የሚመረቀው የሚከፈተው እዛ ጋር ነው። በክርስቶስ ውርደት በፈሰሰ ደም በተደረገ መስዋዕትነት አዲሱ ኪዳን ይከፈታል። የኮርማ ደም አይደለም፣ የጠቦት ደም አይደለም፣ የበግ ደም አይደለም። ታዲያ የራሱ ደም ይሄንን ደም ይዞ ይገባል በእግዚአብሔር ፊት። መስዋዕት ሆኖ የሚቀርበው መስዋዕት አቅራቢም ሆኖ የሚነሳው ሊቀ ካህናችን ኢየሱስ ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ እኮ። ስንመለስ ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። በጣም በትህትና ጎናቸው ያለ ሰው ወደ እግዚአብሔር እንመለስበት። የሚመለስ ካለ እግዚአብሔር መላሽ ነው። አንተ ብትገለኝ ይሻለኛል ስትል በሕይወት ኑር ይልሃል። መቼ ነው? ስትመለሱ። በእውነት ነው የምላችሁ፣ ብርሃን ያለው ኢየሱስ ጋር፣ የዘላለም ሕይወት ያለው ኢየሱስ ጋር፣ እውነተኛ እረፍት ያለው ኢየሱስ ክርስቶስ ጋር ብቻ ነው። እሺ ስል አእምሮና ሐሳቤን ይጠብቀዋል። እውነተኛ መመለስ ወደ ጌታ ነው፣ ወደ ኢየሱስ ነው። ወደዚህ ነው የምንጠራችሁ፣ ድሮም ዘንድሮም ወደፊት። በቃ በሰኞ በሮብና በእሑድ ስብከት ብቻ መኖር አይቻልም።
ከእግዚአብሔር ጋር ሞኝ መሆን ነው ጥሩ። እንደ ቃሉ ነው የምኖረው እኔ። ትንሽ ደረቅ አላልክም? በደንብ ነው የምደርቀው። ፈጽማችሁ የመጽሐፍ ቅዱሱ ክርስቲያኑ ፌል አታረግ። ለእኔ ስኬቴ ከእግዚአብሔር ጋር መኖር እንጂ የማገኛቸው ትርፎች አይደሉም። እግዚአብሔር መደሰቱ ነው ትርፍ። እንደ ሕጉ መኖር ይኸው ሕጉን ለማጥናት ጊዜ ሰጥቶ ለማንበብ እላስጨራሽ ነው። ዲቮሽናችሁን በጣም ሲሪየሱ ነው። ስፔሻሊ ከእግዚአብሔር ቃል ጋር የምትወስዱትን ጊዜ። ለምን እግዚአብሔር ያለው ቦታ ያደርሳል። ኢየሱስ ከሌላ ነገር ጋር አይዳበልም። ወንጌል ከሌላ ነገር ጋር ተቀላቅሎ ሀፋፍ አይቻልም። ወንጌል ብቻውን ነው። እመን በልጅ አምኛለሁ ድነህ አንተ እዚህ የሚያንጠባል ምን ይሰራላል? የደም ላብ ያላበላ ኢየሱስ የደም ላብ አለበዋል። ያንን የቪያ ዶሎሮሳ የስቃይ መንገዱን ኢየሱስ ደረቅ እንጨት ተሸክሞ ቁስሉ ላይ ያልተላገ እንጨት እየተሰገሰገበት እየቧጠጥ ወጥቷል። ኢየሱስ እየወደቀ እየተነሳ። አንተ መሞት አይጠበቅብም። እርቃኑን ስለ ኃጢአት መስቀል ላይ ተንጠልጥሏል። በሰማይና በምድር መካከል ኢየሱስ ክርስቶስ ስለኔ ኃጢአት ተንጠልጥሏል። በአብና በእኔ መካከል ገብቷል። እግዚአብሔር ከኔ ጋር ለመታረቅ ኢየሱስን አይቷል። አንተ አታዋጣም፣ አታዋጣ፣ አትሞክር። እግዚአብሔር እኔና ያንተን አይቀበልም። የልጁን ነው የሚቀበለው። በልጁ በኩል ይቀበል። የሰው እጅ ያልሰራው ከተማ ሰማይ አለ። ተስፋችን ዘላለማዊ ነው። ኢየሱስ ይመጣል፣ ይዞን ይሄዳል። ያልሰራነው ከተማ እንገባለን። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ምንድን ነው ሲል ድል የሚነሳም በሁለተኛው ሞት ከቶ አትጎዳም። ለዘላለም ከኔ ጋር ትኖራለህ። እኔ በከበርኩበት በዚያ ከኔ ጋር ትከብራለህ። ኢየሱስ ክርስቶስ ጌታ ነው። እስካሁን የመጣችሁት በጣም ብዙ የድል መንገድ አለ። እግዚአብሔር ይመስገን ስለዛ የድል መንገድ። አሁን ጸንታችሁ የቆማችሁበት እምነት አለ። እግዚአብሔር ይመስገን ስለዚህ መበርታታችሁ። ከዚህም በኋላ የቀረንን በእግዚአብሔር ጸጋ ተደግፈን ወዳጆች ሆይ ያመነውን፣ ያየነውን፣ የያዝነውን፣ የተነካንበትን ሳንለቅ እንጨርስ። ሪዘሬክሽን የክርስቶስ ብቻ ነው። ከኢየሱስ ውጪ ሪዘሬክሽንን ኤክስፔሪየንስ አድርጎ የሚያቅ አካል ሌላው ተቀስቅሶ ነው ተነስቷል። የሞተ ሰው ስታስነሳ ጸልየ እላዩ ላይ ተጋድመ ብታስነሳው ከመሞቱ በፊት በነበረው አካል ነው የሚነሳው። ኢየሱስ ሲነሳ በከበረ አካል የተነሳው። ኢየሱስ ሲነሳ ሞትን ድል አድርጎ ነው የተነሳው። አይ ጸልየለት የተነሳው ሰውዬ ስራ ስላልጨረሰ ነው የተነሳው። ተመልሶ ይሞታል ሊሆነ ከ ኢየሱስና ሞት ተስማምቶ እንዳይመስል ገንጥሎት ነው። አይ ትንሣኤን ተስፋ አድርገው ማለት የኢየሱስ ክርስቶስን ሪዘሬክሽን መሲያኒክን ኤክስፔክቴሽናቸው ይሄ የሥጋ ይሄ ይነሳል ብቻ እንዳይመስል የዘላለም ሕይወትን ነው አንደርስታንድ ያደርጉ። ይሄ ነው ፌስ ጨርቅ መቀየር አይደለም። የሆነ አይነት ምድራዊ ነገር ማድረግ አይደለም። እምነት ዘላለም ነው። ኢተርኒቲ ነው ክሮስ ያደርጉ። ይሄ ነው ወንጌል። ይሄ ነው እምነት። በዚህ ነው መኖር።